ብሔራዊ ምርጫ ቦርድ በአብዛኛው የሀገሪቱ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩን ገለጸ። ለግንቦት ጠቅላላ ምርጫ በአገር አቀፍ ደረጃ የጸጥታ ሁኔታዎችን ለመከታተል የተሰማራው ቡድን በአብዛኞቹ የሀገሪቱ አካባቢዎች ለምርጫ አስቻይ ሁኔታ መኖሩን ማረጋገጡን ቦርዱ አስታውቋል። ቡድኑ በተለያዩ አካባቢዎች ተዘዋውሮ ያጠናከረውን ሪፖርት ግንቦት 6 ቀን በይፋ ለቦርዱና ለባለድርሻ አካላት ማቅረቡን ቦርዱ ገልጧል። ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣው የክትትል ቡድን በ9 ንዑስ ቡድኖች የተዋቀረ ሲሆን የጸጥታ ሁኔታና የፖለቲካ ምህዳርን ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራዎችን እንዲሰሩ የሚያስችሉ አስቻይ ሁኔታዎች መኖር አለመኖራቸውን እንዲሁም የህዝቡን የምርጫ ተነሳሽነትና የምርጫ ካርድ አወሳደድ ሁኔታን የሚመለከቱ ጉዳዮች እንደዳሰሰ ቦርዱ በአሰራጨው መረጃ ላይ ተጠቅሷል። ሆኖም ቦርዱ ለምርጫ አስቻይ ሁኔታ የሌለባቸው አካባቢዎች የትኞቹ እንደሆኑ አልገለጸም። ቦርዱ እነዚህ ቦታዎች በዝርዝር ባይገልጽም በዚህ ወር በሚደረገው ብሔራዊ ምርጫ የማይደረግባቸው በርካታ ቦታዎች እንዳሉ በተለያዩ ወገኖች ሲገለጽ ቆይቷል።